በበርካቶች ዘንድ የሚነገር አሁንም ድረስ የሚጠቀስ አንድ ንግግር አለ። ስንኖር ኢትዮጵያዊ ስንሞት ኢትዮጵያውያን የምትለዋ ንግግር ቫይራል የሆነች በርካቶች አሁንም ድረስ የሚጠቅሷት ናትና ትልቅ የሆነ ሀያል የሆነ ትርጉም እንዳለውም ጭምር እረዳለሁና ክቡር ጠቅላይ ሚኒስትር ኢትዮጵያዊነት ለእርሱ ምንድን ነው? ለኔ ኢትዮጵያዊነት ኮመን ፌት ነው፣ የጋራ እጣ ፈንታ ነው። እንደ ግለሰብ ሳይሆን እንደ ህዝብ የምንደርስበትን ማንኛውም ትልሞቻችን ልናሳካ የምንችለው በዚህ ግራንድ ማንነት ውስጥ እንደሆነ ነው የማምነው። ኢትዮጵያዊነት ሲባል ብሔራዊ ጥቅም፣ የግለሰብ ጥቅም፣ የቤተሰብ ጥቅም፣ የማህበረሰብ ጥቅም፣ ከዚያ ደግሞ አልፎ ብሔራዊ ጥቅም ልክ እንደ ግለሰብ ጥቅም ጧት ከፍለን ወዲያው የምናገኘው ላይሆን ይችላል። እኛ ከፍለን ልጆቻችን የሚያገኙት ሊሆን ይችላል። አሰባሳቢ ትርክት እኛ ሲፈጥረን ባለብዙ መልክ፣ ባለብዙ ቋንቋ፣ ባለብዙ ባህል ስለሆን እነዚያ የሚለያዩ ማንነቶች ዋናው ማንነት እንዳይሸረሽሩት የሚሰበስበን እንደ ቤተሰብ እንድንታይ የሚያደርገን ትርክት ያስፈልጋል። ከዚያም ባሻገር ያ ብሔራዊ ጥቅም ያልነውን ነገር ሊያሳካ ሊያበለጽግ የሚችል ትውልድ መስራት ይጠይቃል።